ኤልያስ የቀድሞ የፈረንሳይ ልዩ ኃይል ነበረ። በአሁኑ ሰዓት በዝምታ ውስጥ የሚኖር ሲሆን ያኔ ግን በውትድርና ጊዜው ያየው መከራና ስቃይ ወደ አይምሮ እየመጣ ይረብሸዋል። በአፍጋኒስታን ውስጥ በነበረው ጦርነት ብቸኛ በህይወት የተረፈው ሰው ኤልያስ ነበረ። በዚህም ምክንያት አይምሮ የሚጨናነቅ ሲሆን ስፖርት በመስራትና የተለያዩ ነገሮችን በመሞከር ግን ራሱን ከዚህ ጭንቀት ለማውጣት እየሞከረ ነው። አንድ ቀን ኤልያስ ሄክተር የተባለን ሰው ከማግኘቱ በፊት ስፖርታዊ እንቅስቃሴ በማድረግ ከቤቱ ወጥቷል። ሁሌም ቢሆን ኤልያስ ልክ ከቤቱ እንደወጣ በሩ ላይ ፕላስተር ያጣብቃል። ያው ልክ ሲመለስ ፕላስተሩ ከሌለ የሆነ ሰው ቤት ውስጥ እንዳለ ምልክት ይሰጠዋል። ትዕይንቱ ሲቀየር ከሄክተር ጋር ተገናኝቷል። ሄክተር በግሉ የሚመራው የጥበቃ ድርጅት አለው። በአሁኑ ሰዓትም ጡረታ የወጣው ኤልያስ ከሱ ጋር እንዲሰራ ይፈልጋል። ኤልያስ ግን ታላቅ ወታደር ስለነበር ጥበቃ አልሆንም በማለት ስራውን አልቀበልም ብሎት ሄዷል። ወደ ቤት ሲመለስ ኤልያስ በሩ ላይ ያጣበቃ ፕላስተር ተላቃለች። በቤት ውስጥም ዘልቆ የገባውን ሰው ለማጥቃት ራሱን አዘጋጅቶ በሚገባ ሰዓት የቤቱን አከራይ ያገኛቸዋል። ኤልያስ የቤት ኪራይ ከከፈለ ጊዜያቶች አልፈዋል። አከራዩም የመጡት በዚህ ምክንያት ሲሆን ይባስ ብሎ ኤልያስ ቢላ ይዞ ገብቶ ፊት ለፊት በመፋጠጣቸው እፍረት ተሰምቶታል። ወዲያውንም ምንም ጊዜ ሳያጠፋ የሥራ ጥያቄ አቅርቦለት ወደ ነበረው ሄክተር ጋር መጥቷል። ሄክተርም ማንኛውም ሪፖርት የሚያቀርብበትን ስልክና ፓስፖርት ሰጥቶታል። አሁን ላይ ኤልያስ የሚጠብቀው የዱባይ ቤተሰቦችን ነው። ቤተሰቡን የሚመራው ጀማል የሚባል ሰው ሲሆን ዋነኛ የምትጠበቀው ሴት ደግሞ አሚናና ልጇ ኑር ናቸው። አሚና በዱባይ ውስጥ የሚኖር ኦይል ቦስ የሚባለው ሰው ስድስተኛ ሚስት ነች። በአሁኑ ሰዓትም ከወንድሟ ጀማል ጋር እዚህ የምትኖር ሲሆን እነ ኤልያስም ህይወታቸውን ሰውተውም ቢሆን እነዚህን ሰዎች መጠበቅ እንዳለባቸው ተነግሯቸዋል። ትዕይንቱ ሲቀየር ኤልያስ የሚያርፍበት ክፍል አግኝቷል። የተወሰነ ደቂቃም እረፍት ካደረገ በኋላ ሙሉ ለሙሉ ልብሱን በመቀየር ወደ ጥበቃ ስራው ገብቷል። እንደ አጋጣሚም የመጀመሪያ ቀን ስራው አማላይዋ አሚና በምትዋኝ ሰዓት ዙሪያ ገባውን መመልከት ነበረ። በሌላው በኩል ትንሿ ኑር ጥበቃዎቹን አትወዳቸውም። ኤልያስም አሁን ወደቀች አልወደቀች በሚል ጭንቀት አንዴ ኑርን በሌላ በኩል ደግሞ አሚናንም መለስ እያለ ያያቸው ነው። ትዕይንቱ ሲቀየር ከዋና በኋላ አሚና ኤልያስን ከኑር ጋር ምሳ እንዲበላ ጋብዘዋለች። ኑር ግን ከኤልያስ ጋር አንድ ማዕድ መቁረስ ስለማትፈልግ ውሻዬን ማብላት አለብኝ በሚል ምክንያት የምግብ ጠረጴዛውን ትታ ተነስታለች። አንድ ቀን ላይ ኤልያስ መልእክት የያዘ መኪና ወደዚሁ ቤት መጥቶ መልእክቱን ለመቀበል ወጥቷል። አስቸጋሪዋ ኑርም ይህንን አጋጣሚ በመጠቀም ከቤት ውስጥ ያመለጠች ሲሆን ኤልያስም እየተከተለ ወደ ቤት እንድትገባ ሲነግራት ነበረ። የሚያስፈራው ነገር ከፊት ለፊቷ ሁለት ሰዎች በሞተር ቆመዋል። ኤልያስም አሁን ልጅቷን ነኳት በማለት መሳሪያውን አውጥቶ በተጠንቀቅ ሲጠብቃቸው ሰዎቹ ዝም ብለው አልፈዋል። ኤልያስ ግን ወታደር እንደመሆኑ መጠን ተጠራጣሪ ነው። ከሞተረኞቹ ላይም እንደ ምልክት እጃቸው ላይ የሚገኘውን የዳይመንድ ንቅሳት አይቶታል። ትዕይንቱ ሲቀየር ኑር በጥበቃዎቹ ላይ ክስ ከፍታለች። ከጥበቃዎቹም በላይ በኤልያስ ላይ ከግቢው ሮጣ ያመለጠችውና ጭንቀት ውስጥ የከተተቻቸው ራሷ ሆና ሳለ ኤልያስን እየከሰሰች ነው። ኤልያስም ለጀማል ነገሩን ለማስረዳት በሚሞክር ሰዓት ጀማል ሊሰማው ፈቃደኛ አይደለም። በምንም አይነት ሁኔታ ኑርም ሆነ ማንም ሰው ከዚህ ግቢ ያለኔ ፈቃድ እንዳይወጣ ያለህ አንድ ስራ እሱ ብቻ ነው፣ መጠበቅ አለብህ በማለት ለኤልያስ በቁጣ ተናግሮታል። ምሽት ላይ ኤልያስ ግቢውን በሚቃኝ ሰዓት ኑር ኮከቦችን እየተመለከተች እንደነበር ይመለከታል። በአሁኑ በኤልያስና በኑር መካከል ጥሩ ንግግር እየተደረገ ነው። ልጅቷ ኮከቦችን ትወዳለች፣ ኤልያስም እንደዛው። ይህም በሁለቱ መካከል ደስ የሚል ግንኙነትን ፈጥሯል። በማግስቱ አሚናና ጀማል መሃል ከፍተኛ ጭቅጭቅ ተነስቷል። አሚና ይሄ የእስረኛ ኑሮ አስጠልቷታል። በማንኛውም ሰዓትም መውጣትና መግባት ትፈልጋለች። ኑርም ቢሆን እንደዛው። ጀማል ግን በየትኛውም ሰዓት ሰዎች ሊያጠቋቸው ስለማይችል ያለሱ ፍቃድ መውጣት እንደማይችሉ ተናግሯል። የግድ መውጣት ካለባችሁም ይኸው ከኤልያስ ጋር መሄድ ትችላላችሁ በማለት ኤልያስን የሚፈልጉበት አብሯቸው እንዲሄድ አዞታል። በሌላ በኩል ኤልያስ ጦር ሜዳ ያየው አስጨናቂ ነገር አይምሮውን በሚረብሸው ሰዓት የሚያረጋጋውን መድኃኒት ይወስዳል። ዛሬ ላይም ይህንን አድርጎ በነበረ ሰዓት አንድ ሰው በድንገት ወደ መኪናው ይመጣል። ኤልያስም በድንጋጤ ሽጉጡን አውጥቶ በሚደቅን ሰዓት የሥራ አጋሩ ሆኖ ያገኘዋል።
ሰውየውም በትላንትናው ዕለት የነበረውን የሲሲቲቪ ቀረጻ ለኤልያስ እያሳየው ነው። ተመልከት፣ አንድም ሞተረኛ የለም። ትላንትና ስለምን ሞተረኞች እያወራህ እንደነበር ሊገባኝ አልቻለም በማለት ትላንትና ኑር ሳይክሏን ይዛ ስትወጣ ምንም ሞተረኞችን ካሜራው እንዳልቀረጸ ያሳየዋል። ትዕይንቱ ሲቀየር ኤልያስ ሁለቱን ሰዎች ይዟቸው ወደ ውጭ ወጥቷል። የውጭው ዓለም ለነሱ ብርቅ ነው። ኤልያስም የሚፈልጉትን ዕቃ ከሱቅ ከገዛላቸው በኋላ በትላንትናው ዕለት መጥተው የነበሩትን ሞተረኞች በድጋሚ ይመለከታቸዋል። ይሄ በጣም የሚያስፈራ ነገር ነው። ኤልያስም ቢሆን የነገሩን ክብደት በደንብ ስለተረዳ ወዲያውኑ መኪናውን በማስነሳት በፍጥነት እየሄደ ነበረ። ቢሆንም ግን ይሄ ሞተረኞቹን እነሱ ላይ ከመድረስ አላስቆማቸውም። የመንገድ መብራት እነ ኤልያስን ይዟቸው በነበረ ሰዓት አጠገባቸው መጥተው ቆመዋል። ይህም ኤልያስ በትላንትናው ዕለት አይቶት የነበረውን የዳይመንድ ንቅሳት በድጋሚ እንዲያይና ወዲያውኑ መኪናውን በፍጥነት አስነስቶ እንዲሄድ አድርጎታል። ኤልያስ ጎበዝ አሽከርካሪ ነው። እንደዛ ፈጣን የሆኑትን ሞተረኞች አምልጧቸው ቤት ደርሷል። አሚናና ኑርንም ምንም ጊዜ ሳያጠፋ ወደ ቪላው ያስገባቸው ሲሆን ኑርን የምታውቀው ነገር ካለ ይጠይቃታል። የዚህን ሰዓት ኑር የምታውቀው መናገር ጀምራለች። አሚና ዘ ኦይል ቦስ የሚባለው በዱባይ ውስጥ የሚገኝ አንድ ባለሀብት ስድስተኛ ሚስት ነች። አሚና ያንን ሰው በምታገባ ሰዓት ኑር ገና 3 ዓመቷ ነበረ። እናም ዘ ኦይል ቦስ እቺ ኑር የተባለችን ልጅ ለአንድ አጋሩ ለመዳር ሲሞክር ነበር አሚናና ኑር ሸሽተው ወደ ፈረንሳይ የመጡት። ምናልባትም የሚከታተሉን ሰዎች የሱ ሰዎች ይሆናሉ በማለት ኑር የምታውቀውን ትናገራለች። በዚህም የተጨነቀው ኤልያስ ሽጉጡን ይዞ ወደ ጀማል ጋር በመሄድ ንዴት በተሞላው ድምጽ ሲናገር ነበረ። ያጋጣሚ ነገር ግን በዛው ቅስፈት የስናይፐር ጥይት የጀማልን ጭንቅላት ብሎ የደፋው ሲሆን የቤት ሰራተኛዋንም እንደዛው ወዲያውኑ ገለዋታል። አሁን ላይ ዘ ኦይል ቦስ የሚባለው ሰው እዚህ ግቢ ውስጥ የሱን ሰዎች አሰራጭቷል። ኤልያስም በመስኮት እየሆነ ያለውን በሚመለከት ሰዓት የነ ጀማል ውሻ ዘ ኦይል ቦስ ከላካቸው ሰዎች መካከል የአንደኛውን እጅ ሲነክሰው ተመልክቷል። የተኳሹ መዘናጋትም ለሱ ጥሩ እድል ስለሆነለት ወዲያውኑ ከነበረበት ክፍል በመውጣት የመጡትን ሰዎች መግደል ጀምሯል። በሌላ በኩል አሚና በቁም ሳጥን ውስጥ ተደብቃ ነበረ። አንደኛው የኦይል ቦስ ሰውን በሚያገኛ ሰዓት ኤልያስ በቦታው ላይ በመድረስ ሕይወቷን ታድጎታል። ከዛም ኤልያስ አሚናን ወደ መኪና ውስጥ አስገብቷታል። ቀጣዩ ኃላፊነቱ ኑርን መታደግ ስለነበር ኑርን ከያዛት ሰው በጥላ እንጨት በመውጋት እሷን ማዳን ችሏል። አሁን ላይ ኤልያስ ሁለቱንም ሰዎች በመኪና ውስጥ አስገብቷቸዋል። የኦይል ቦስ ሰዎች ደግሞ ከቤት ጀምረው እየተከተሉት ነው። ኤልያስ ደግሞ ጎበዝ አሽከርካሪ ነው። የመኪናውን መሪ ልክ እንደ መጫወቻ መኪና እየጠቀለለ ከኋላ የሚከተሉትን ሰዎች እንዲጋጩና ለማምለጥ ጥሩ እድል እንዲፈጠርላቸው ማድረግ ችሏል። ከዛ በኋላ ኤልያስ ያደረገው ዋነኛ ነገር እጃቸው ላይ የሚገኙትን የሞባይል ስልኮች መጣል ነበረ። ይህም ሰዎቹ እንዳይከተሏቸው የሚያደርግላቸው ሲሆን እንደ ተራ ሰውም ባስ በመጠቀም ወደ ከተማው ጫፍ ሄደዋል። እኔ ራሱ የወደድኩት ምርጥ ፊልም ነው። እንደምትወዱት አልጠራጠርም። ቪዲዮ ላይክ እንዲሁም ቻናላችንን ሰብስክራይብ አድርጉት። አሁን እነ ኤልያስ ሜጋን የምትባል ሴት ጋር መጥተዋል። ሜጋን ማለት የኤልያስ አሳዳጊ እህት ነች። ኤልያስ አንድም ቀን መጥቶ ጎብኝቷቸው ስለማያውቅ አሁን ላይ እነሱን ለማስጠጋት አልፈለጉም ነበረ። ይሁንና አሚናና ኑር በሚማጸኗቸው ሰዓት ሜጋን እነሱ ጋር እንዲቆዩ ፈቅዳለች። በዚህ ቦታ ላይ ኤልያስ የተጎዳ እጁ ሕክምና የተደረገለት ሲሆን አሚናም ውድ የሆኑ ዳይመንዶችን ለሜጋን ሰጥታታለች። ይህን የምታደርግላት እዚህ እንዲደበቁ ስለፈቀደች ነው። በዚያን ቀን ማግስት ኤልያስ በሜጋን የጭቅጭቅ ድምጽ ከእንቅልፉ ተነስቷል። በዜና ላይ የሚያስደነግጥ ነገር እየተነገረ ነው። ጠባቂው ኤልያስ አለቃው ጀማልን ከገደለ በኋላ አሚናና ልጇን ጠልፏቸው ይገኛል የሚል አሳዛኝ ዜና በቲቪው ላይ እየተነገረ ነው። ኤልያስም ይህንን እንዳየ ወጥመድ ውስጥ እንዳለ የገባው ሲሆን አሚናም እዚህ ውስጥ አለሽበት በማለት አንቆ ሊገላት ነበረ። ይሁንና ሜጋን ያስቆመችው ሲሆን ይልቁንም እዚህ ነገር ውስጥ የከተቱትን ሰዎች እንዲበቀል ወደ ሄክተር ጋር ልከዋለች። በዚህም መሰረት ኤልያስ ሄክተርን ይዞታል። ለሄክተርም ለምን ሲባል እዚህ ወጥመድ ውስጥ እንዳስገባው እየጠየቀው ነበረ። ሄክተር እንደሚለው ከሆነ ደግሞ እሱ ምንም ነገር አያውቅም። ኤልያስን ስለሚያውቀው ስራ ብቻ ነው ያስገባው። ኤልያስም ቢሆን ሄክተር ያወራውን ያመነው ሲሆን
አንድ ላይ ወደነ ጀማል ቤት ሄደዋል። በቤት ውስጥም የቪዲዮዎቹን ቅጂ በሚመለከቱ ሰዓት ምንም አይነት የኦይል ቦስ ሰዎች እንዳልነበሩና ኤልያስ ሁሉንም ሰው እንደገደለ ይመለከታሉ። ከዛም አሚናና ኑርን አግዟቸው በመኪና ሲወጣ የሚያሳይ ቅጂ ያለ የሚመለከተው ነገር ግን ሄክተርን አላሳመነውም። የቪዲዮውን ፍሬም ቀንሶ በሚመለከት ሰዓት ከኤልያስ ውጪ አንድን ሰው ውሻው ሲነክሰው ይመለከታል። ልክ ኤልያስ በመስኮት እንደተመለከተው። ይህም ይሄ የሲሲቲቪ ቅጂ ኤዲት የተደረገ መሆኑን ያጋለጠ ሲሆን መረጃውም ይጠቅመናል በማለት በፍላሽ ገልብጠው ይዘውታል። በመቀጠል እነ ኤልያስ ዱራንቲ የተባለ ሰው ጋር መጥተዋል። ዱራንቲ እዛ ውስጥ ሲፈጠሩ ስለነበሩት ነገሮች በሙሉ ኃላፊነት ይወስዳል፣ ስለ ጥበቃዎቹም ጭምር። ኤልያስም ውስጥ ዱራንቲንን እያናዘዘው በነበረ ሰዓት ሄክተር ውጪ ላይ የሚመጡትን ጥበቃዎች የቀጠቀጣቸው ሲሆን ለኤልያስም በፍጥነት ነገሩ እንዲጨርስ ነግሮታል። ኤልያስ ዱራንቲን ፊቱን በጋለ ብረት እንደሚያቃጥል በማስፈራራት እውነቱን እንዲናገር ሲጠይቀው ነበረ። ዱራንቲም ፊቱ እንዳይቃጠል ፈርቶ ሁሉንም ነገር ለኤልያስ ቢናዘዝም በስተመጨረሻ ግን መሞቱ አልቀረም። አሁን ላይ ይህንን ሁሉ ነገር ያደረገው ዘኦይል ቦስ እንደሆነ ተረጋግጧል። ኤልያስና ሄክተርም እና አሚና ጋር ተመልሰው ምን ማድረግ እንዳለባቸው በሚጠይቋቸው ሰዓት አሚና ወደ እንግሊዝ መሄድ እንደምትፈልግ ተናግራለች። በዛ ዘመድ አዝማዶቿ ይገኛሉ። ችግሩ ግን በፕሌን መሄድ አይችሉም። ዘኦይል ቦስ ገና ኤርፖርት እንደደረሱ በሰዎቹ አማካኝነት ነገሩን የሚያውቅ ይሆናል። እንዴትም አድርገው ከዚህ እንደሚወጡ እያሰቡ በነበረ ሰዓት ሄክተር በትላልቅ ኮንቲነር ውስጥ በመርከብ አማካኝነት ወደዛ እንደሚልካቸው ቃል ገብተዋል። ምሽት ላይም ኮንቲነሩ አለ የተባለበት ቦታ ጉዟቸውን የጀመሩ ሲሆን በጉዟቸው መሃል ኤልያስ ሰዎቹ እንደተራቡና እንደደከማቸው ይመለከታል። በዚህ ሁኔታ መንገዱን እንዲቀጥሉ ስላልፈለገ ወደ ምግብ ቤት ገብተዋል። በዚህ መሃል አንድ ሰው ትኩረታቸውን የሳበው ሲሆን ኤልያስም ሰውየውን ተከትሎ ከደበደበው በኋላ እጁን ከፍቶ በሚመለከት ሰዓት ውሻው የነከሰው ሰው መሆኑን ያውቃል። ዘኦይል ቦስ እነሱ በሄዱበት ሁሉ አለ። እናም እዚህ መቆየታቸው ችግር እንዳለው ስለገባው ኤልያስ ወዲያውኑ ይዟቸው ወጥቷል። ሌሊቱን ሰዎቹ በአንድ ባህር ዳርቻ ላይ አንግተውታል። በዚህ ቦታ ላይ አሚናም ኑርም ደስተኛ ይመስላሉ። ምሽት ላይ ደግሞ ከእቃዎቹ ጋር አንድ ላይ ተጭነው ከዚህ የሚወጡበት ሰዓት ስለደረሰ ወደ ኮንቲነሩ ይዘዋቸው ሄደው ነበረ። በኮንቲነሩ ውስጥ እነሱ ብቻ አይደሉም፣ ሌሎችም ተጓዦች አሉ። ይሁንና ኮንቲነሩ ወደ መርከቡ ከመድረሱ በፊት በድንገት መኪናው የቆመ ሲሆን በሩንም በጉልበት ሰባብረው የኦይል ሰዎች ገብተዋል። በጊዜው የኦይል ሰዎች የፈለጉት ኑርን ብቻ ነው። አሚናን ጨምሮ እዛ ውስጥ የነበሩትን ሁሉንም ሰዎች ገለዋቸዋል። ኑርንም አፍነው ወደ ዱባይ የወሰዷት ሲሆን ኤልያስ ደግሞ ከሞቱት ሰዎች መሃል ይነቃል። ኤልያስ ቀድሞውኑ በአንድ ሰው ስር ተደብቆ ስለነበር ጥይት አልነካውም። ይልቁንም በህይወት ለመቆየት ሲል እንደሞተ ሰው ሲያስመስል ነበረ። ወዲያውኑም ከኮንቲነር ውስጥ ወጥቶ መጓዝ በሚጀምር ሰዓት የኦይል ሰዎች የጠመዱት ፈንጂ ያንን ሁሉ ሰው አፈንድቶ አቃጥሏል። በሌላ በኩል የዳይመንድ ንቅሳት ያለባቸው ሰዎች ሄክተርን ይዘውታል። ሰዎቹም እነ ኤልያስን የት እንዳደረጋቸውና በየትኛው መንገድ እያመለጡ እንደሆነ ማወቅ ይፈልጋሉ። ሄክተርም ለመናገር ፈቃደኛ ስላልነበር በሰዎቹ ወዲያውኑ ተገሏል። ይህ በእንዲህ እንዳለ ኤልያስ ከዚህ በፊት በውትድርና የሚያውቀው አንድ ፓይለት ጋር ሄዷል። ለፓይለቱም ዱባይ መሄድ እንደሚፈልግና በፍጥነት መድረስ እንዳለበት በመናገር በግል ጄት አማካኝነት ወዲያውኑ ወደ ዱባይ በረራ ጀምረዋል። ዱባይ እንደደረሱም ኤልያስ ዘኦይል ቦስ ይኖርበታል የተባለው ህንፃ ላይ በፓራሹት አማካኝነት አርፏል። ከዛም ወደ ውስጥ ገብቶ የተወሰኑ ጥበቃዎችን በመግደል ኑርን በእጁ ቢያስገባትም የህንፃው የሴኩሪቲ ሲስተም ግን ወዲያውኑ በመዘጋቱ ምክንያት መውጫ መንገድ ሊያገኝ አልቻለም። በሌላ በኩል የኦይል ቦስ ሰዎች ደግሞ ህንፃውን በተለያየ አቅጣጫ እየከበቡት ነው። ይህም ኤልያስና ኑርን ለመውጣት ይበልጥ አስቸጋሪ እንዲሆንባቸው አድርጓል። ኤልያስ ግን ተስፋ ባለመቁረጥ ከሁሉም ጋር ለብቻው የተፋለመ ሲሆን ኑርን በጀርባው አዝሏት ሊሄድ ሲል ግን አንድ ሰው ጭንቅላቱ መጥቶ ጥሎታል። ይሄኛው ተፋላሚ በጣም ጨካኝ ነው። በብረት ኤልያስን ጭንቅላት ሲደበድበው የቆየ ሲሆን ኤልያስም ቢሆን ሰውየውን ማሸነፍ አቅቶት በመሬት ላይ ወድቋል። በሌላ በኩል ኑር በዚህ ሁኔታ የምትቀጥል ከሆነ አይኗ እያየ ኤልያስ እንደሚሞት ገብቷታል። ወዲያውኑም የኤልያስን ህይወት ለመታደግ ስትል ቦታው ላይ ባገኘችው ቢላ ጠባቂውን ከጀርባው ወግተዋለች።
በዚህ የተናደደው ጠባቂም ተነስቶ ኖርን ሊገላት በነበረ ሰዓት ኤልያስ እስከ መጨረሻ አሰናብቶታል። አሁን ላይ ኤልያስ ሁሉንም በመግደል በአሸናፊነት ጨርሷል። ከህንፃው የወጡ በነበረ ሰዓትም ዘኦይል ቦስ የሚባለው እንደ ንጉስ የሚኖር ሰው ማን እንደሆነ ተመልክቷል። ከዚህ ወርቃማ በር ጀርባ ይሄ ዘኦይል ቦስ በመባል የሚታወቀው ሰው አለ። ኤልያስም በሰውየው በጣም ስለተናደደ በሩን ሰብሮ በመግባት ሊገለው በነበረ ጊዜ ኖር ይሄንን እንዳያደርግ ለምነው አንድ ላይ ከህንፃው በፓራሹት አምልጠዋል። ከሁለት ቀናት በኋላ ኤልያስ አክስቱ ብቻዋን ወደምትኖርበት ራቅ ወዳለ ሞሮኮ ውስጥ ወደሚገኝ መንደር ደርሷል። በዚህም የሰው ፍቅር ያላት አክስቱ በትህትና የተቀበለቻቸው ሲሆን ሁለቱንም በዚህ ለማኖር በደስታ ተቀበላለች። ያ ሁሉ ትርምስ ካለቀ 1 ወር አለፈው። በዚች ራቅ ባለች መንደር ላይ ኤልያስም ኖርም አክስቱም ደስተኛ ናቸው። በቅርቡም እዚሁ አቅራቢያ የሚገኝ ትምህርት ቤት ላይ ትምህርቷን መጀመር ይሆናል። በዚህ ቦታ ላይ ጠባቂ የለም፣ አትውጪ የሚላት ሰው የለም። ከዛም አለፍ ሲል አንድ ቀን ጠዋት ላይ ወደ ኢንተርኔት ቤት በመሄድ ያንን በፍላሽ ላይ ያስቀመጡትን ኤዲት የተደረገውን ምስል የሚያጋልጠውን ቪዲዮ በኢንተርኔት ላይ ለቀውታል። እውነት ተጋልጣለች። እነሱም ቢሆን ደስተኛ ናቸው። ዋናው እሱ አይደለም።